የመጀመሪያው የአገልግሎት አይነት የጸጋ አገልግሎት ይባላል። የጸጋ አገልግሎት ማለት አልጋ ላይ ተኝተህም ተነስተህ መጠም አገልግል ነው፣ ችግር የለም። የጸጋ አገልግሎት በጣም ብዙ ሰው ያገለግላል። ባይጸልይም ጸጋው ስላለው ሲቆም ይዘምራል፣ ይሰማል፣ ዋው ምናምን ሲያገለግል አጋንንት ሊያወጣ ይችላል ምናምን ፈውስን ሊያደርግ ወይም የፈውስ ስጦታ ሊኖር። የጸጋ አገልግሎት ማለት ጸጋ ማለት ፍሪ ጊፍት ነው፣ በነፃ የተሰጠው ስለሆነ ሰውየው ላይ ዝም ብሎ ኦፕሬት ያደርጋል። አክቲቭ ነው ሰውየው ላይ ቢጸልይም ባይጸልይም ሰውየው በኃጢአት ወድቆ ራሱ ሊሰራበት ይችላል። የጸጋ አገልግሎት በጣም ብዙ ሰዎች ምድራችን ላይ በዚህ የጸጋ አገልግሎት ውስጥ ያሉ ሰዎች አሉ። ሁለተኛው የእምነት አገልግሎት ይባላል። የፌስ በእምነት የሚያገለግሉ የእምነት ሰዎች አሉ። በእምነት በቃ እነሱ ጋር ታምራት ይሆናል። በእምነት ባይጸልዩም አማኝ ናቸው። የእምነት ስጦታ አላቸው። ያምናሉ። በቃ እግዚአብሔርን ያምኑታል። እግዚአብሔርን በእነሱ ህይወት ላይ ዲናይ ማድረግ አችልም እና በእምነት የሚያገለግል በእምነት ሌቭል የሚያገለግሉ አሉ። ሁለተኛ ሶስተኛ የቅባት አገልጋዮች አሉ። የአኖይንቲንግ አገልጋዮች የቅባት አገልጋዮች ለቅባት ዋጋ ከፍለዋል። ቅባት ሁልጊዜ ፕራይስ አለው። የዘላለም ህይወት ፕራይስ የለውም። በመንፈስ ቅዱስ መሞላት ፕራይስ የለውም። አኖይንቲንግ ግን ፕራይስ አለው። እግዚአብሔር በሆነ ነገር ላይ ሲሾም ማለት ነው። ቅባት ሲሾም በቃ አኖይንትድ ያለበት ቅባት የእግዚአብሔር ቅባት ያለበት ሰው የሚናገረው ነገር በኃይል ይሰራል። ነገሩ ላይ እግዚአብሔር ሹሞታል። አንዳንድ ሰዎችን ፈውስ ላይ ሹሟቸዋል እግዚአብሔር። በቃ ነክተው ትፈወሳለህ። እሱ ላይ ያውቅ ይችላል። አጠገቡ ቁጭ ብለህ ልትፈወስ ይችላል። ይሄ የአኖይንቲንግ አገልግሎት ላይ ያሉ ሰዎች ናቸው። አራተኛውና ዋነኛው ደግሞ አለ ግሎሪ ዞን የሚባለው የክብር አገልግሎት። ይህ የክብር የተባለው አገልግሎት ቅድስና ይጠይቃል። ሆሊነስ የክብር አገልግሎት ማለት የእግዚአብሔርን ወይት ምድር ላይ መግለጥ ማለት ነው። ሰዎች ቀጥታ አንተን ሲያገኙ ኢየሱስን ነው የሚያገኙት። በቃ እሱ እዛ ሰው ጋር ሂደ ያለ መፍትሄ አትመለስም። ሰውየው ራሱን ለእግዚአብሔር ሙሉ ለሙሉ ለይቷል። በቃ እግሩ ላይ መንፈስ ቅዱስ ነው፣ እጁ ላይ መንፈስ ቅዱስ ነው፣ አይኑ ላይ መንፈስ ቅዱስ ነው፣ ልብሱ ላይ አልፎ ይሰራሉና ይህ ግሎሪ ሌቭል የክብር ክልል የሚባለው የክብር አገልግሎት የሚባለውን ያገለገሉ ሐዋርያት ናቸው። ጥላቸው ይፈውስ ነበር። የእግዚአብሔር ክብር በላያቸው ላይ ኦቨርፍሎ አድርጓል፣ ሞልቶ ተርፏል። የኔና የናንተ ትውልድ ይህንን ክብር ይገልጠዋል። ዝም ብለው ታክሲ ውስጥ ሲገቡ ታክሲው ይናወጣል። ታክሲው ይናወጣል። ይኸው ሰፈር ውስጥ ይኸው ጠንቋዮች ይናወጣሉ። የሆነ ስርዓት ውስጥ ያሉ ሰዎች ነፃ ያወጣሉ። አጋንንት ያለባቸው ሰዎች ሊቀርቡት አይችሉም። ምክንያቱም በዙሪያው ላይ የእግዚአብሔር ክብደት አለ፣ የእግዚአብሔር ክብር አለ። ወደዚህ ሌቭል በኢየሱስ ስም እንገለጣለን።